እሱ የሚፈልጉትን አላውቅም። ሩታ ማብረሽ የሚፈልጉት ግን ሴት ደግሞ ብትሆን በጣም አሪፍ ነገር ነው ብዬ አስባለሁ እንደራሴ። ግን ወንድም ከሆነ ችግር የለውም የእግዚአብሔር ስጦታ ነው፣ ኖርማል ነገር ነውና ዋናው ግን መረገዙ ነው፣ ልጅ ነው እና በጣም ደስ ብሎኛል። በጣም ምን ልበላችሁ ሌላ ደስታዬን የሆነ ነገር ግን ይሆናል እውነት አልመሰለኝም። ዛሬ ግን በስልክ ደውላ አርግዣለሁ ስትለኝ በጣም ነው ደስ ያለኝ። ኦቨር ማለት ነው። በጣም ደስ ብሎኛል። እርቲ እንዴት ነው? አማን እንዴት ነው? የሆነ ነገር ሰላረግሽ መጀመሪያ ሰላም እበላችሁ። ሰላም ባያችሁ። ሰላም እንድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ዛሬ እንግዲህ የምስራች ይዤላችሁ መጥቻለሁ። ሰሞኑን ደስታ በደስታ ነው ያለ ነው። የባል ደስታ አለ፣ ሌላ የድል ደስታ አለ። አሁን ደግሞ ሌላ ደስታ ተጨማሪ ደስታ ማሳያርን ያው ወይኔ እኔ አላምንም። የምር በጣም ደስ ይላል። በጣም እግዚአብሔር በጣም ደስ ያለኝ የምር እስማቡል ቤተሰቦች እንግዲህ ሁለተኛ ልጅ እስማቡል እናሳያቸው ለነሱ ሁለተኛ ልጅ አብራ የምር ይቻላል በደንብ አይቻልም። እዚህ ጋር ያስታውቃል ብዬ አስባለሁ። የምር እግዚአብሔር በጣም ደስ ይላል። እኔ እስካሁን ልቤ እየመታ ነው የምር። ምክንያቱም ልጅ ደግሞ በጣም ትልቅ ነገር ነውና በጣም ደስ ይላል። ሩታዬም እንኳን ደስ አለሽ። አባወሮም እየመጣ ነው እንግዲህ። አባወሮም በጣም ደስ እንደሚለው አልነገርኩትም እና ብቻ ነው ያልኩት፣ እፈልጋለሁ እና ነው ያልኩት። እሱም እየመጣ ነው እንግዲህ። አባወሮም ሁለተኛ ልጅ ተደግሞልሃል እና እግዚአብሔር ሰጥቷል። በጣም ደስ እንደሚል አልጠራጠርም። እኔ በበኩል ክበሪ የወንድሜን ልጅ እንደዚህ ብቻ ያው እዚች ጋር መናገር አልችልም፣ ግን ምክንያቱም ሁላችሁም ሩታ ውሸቷን ነው ሩታ አላረገዘችም እያላችሁ ነበር። ለኔም በውስጥ መስመር መታችሁ ጠይቅልን፣ እውነታውን ይነገረን እያላችሁ ነበር። ያው እንግዲህ እውነታውን ከመረጃው ጋር ተይዞ ሁለተኛ ልጅ ተወልዶ ተረግዞ አይ ስህተት ነው ተረግዞ ደስ የሚል ጊዜ እንዲሁም ጌሙም ደግሞ አሸነፋ። በዛውም ምናልባት የሆነ ሰዓት ላይ ገብቼ ነበር ላይቭ ላይ ካያችሁ፣ ጌሙም ደግሞ አሸነፋ። እንደዛ በቃ ደስ ነው ያለኝ። ከደስታ ደስታ ነው እየሆነ ያለውና ግን ጌሙን በማሸነፍሽ ምን ተሰምቶሻል? በጣም ነው ደስ ያለኝ። ምክንያቱም አንዳንድ ሰው እንትን ይልሃል ምንም በቃ ነገር አትችልም ምናምን ብሎ ይገምታል እና እንደምችልም እና የኔም ፋሚሊዎች እንደሚችሉ ጭምር ነው ያሳዩትና በዛ በጣም ነው የተደሰትኩት፣ በጣም ነው የኮራሁት። ደግሞ ጥያቄው ከነሱ ነበር የመጣው እንጫወት ምናምን ኦኬ እምቢ ብላቸው ይፈርታ ነው ምናምን አይ በጣም እንትን ብሎ ነበር። ግን ሁለተኛ ልጅ እንዲህ በዛት አባት ደስ ይለዋል። ሁለተኛ ልጅ ሰያ ፍሬው ያማረ ኮንግራ ብራዘር ሁለተኛ ልጅ ተደግሟል ይላል። ሁለተኛ ልጅ ተረግዟል። ወንድም አለሜ ምን ትችላለሽ አንቺ? ሩታ ሲጀመር ትችላለች። ብራዘር ወንድሜ በጣም ደስ ብሎኛል የምር ቃላት የለኝም። እና ሁለተኛ ልጅ ሩታ አርግዛለች እና ያው ውጤቱ ለቤተሰቦች አሳይተናል። አንተም ወንድም አለም በጣም ደስ ብሎኛል የምር በጣም ዛሬ የደስታችን ቀን ነው ቤተሰቦች፣ ዛሬ የደስታችን ቀን ነው አለ ሩታ። አዎ ደስ ይላል። እኔ እንደዚህ ደስ ካለኝ አባወራው ደግሞ ምን ያክል ደስ እንደሚለው የታወቀ ነው፣ ግልጽ ነው። መቼ ነው ማለት ያውና አያውራ ያው ስሙን ማምጣት ታውሮ አይደለም ሰው ምናምን እንዳይመስል
እሺ የጠራኸኝ ለምን ነበር? የጠራሁህማ ግልጽ እኮ ነው አብርሽ። ምክንያቱም እስከዛሬም ያው አንተም ፋሚሊዎችም እርግጠኛ ያልሆነ ሰው ነበር በማርገዟ፣ እኔም እርግጠኛ ያልሆንኩኝ ነበር። ይህንን ነገር ይዛ መጣቸው። አሁን እርግጠኛ ነው ሁላችንም። ዛሬ ደስታችን ቀን ነው፣ ደስታ ነው። በቃ ደስታ በደስታ እኮ በምን እርግጠኛ ነህ? አሁን ይሄ ወረቀቶች ይሄ መረጃ ትክክል ስለመሆኑ በምን እርግጠኛ ነህ? ማለት በምን እርግጠኛ ነህ? ከዚህ በላይ ማርገዝ መረጋገጫ አለ እንዴ? እኔ እስከማውቀው ይሄ ነው በቃ። ሌላ ነገር ያለ አይመስልም። አለ ከዚህ ውጪ ማረጋገጫ? ቆይ እስከዛሬ ድረስ ለምን እነ ብራዘር እነ ሲስተር ውጤቱን አምጪ ሲሉ እስካሁን ለምን አላመጣሽም ነበር? አሁን ዛሬ ለማምጣት ለምን ፈለግሽ? እሱ የራሴ ፍላጎትና እንትን ነበረ። ሲቀጥል ደግሞ ባለፈው የተነጋገርንበት ወይ ትክክል ስላልነበረ አልፈለኩም። አሁን ለምን እሱ ነገር ለቀናን ነገር በሰዓቱ ምንም ሊያግባባን አልቻለም። ምንም በቃ እኔ አሁን ከጎኗ ስለወንክ ምንም አልደበረኝም። ከጎኗ አሁንም አጠገቡ አሁን ማገዝ ያለብህን ነገር አግዛት። በቃ ምን ችግር የለብኝም። ከዛ ውጭ ግን ያለው ነገር እኔ እና እሷ ጋር ያለው ነገር ለኔ እና ለሷ ተወለን። ኤፍሬም በእንደዚህ አይነት ነገር መሀል አትግባ። ወንድሜ ነህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። ታናሼ ነህ። ግን ደግሞ እንደዚህ አይነት ነገሮች እርግጠኛ ባልሆንክበት ነገሮች ላይ እጅህን ባትከት ደስ ይለኛል። አንተንም ለምን ነገ ከነገ ወዲያ እኔ እናንተ እያመንክ እኮ አይደለም ሲጀመር ሾው ነው የምታረገው። ሁሌ ለሾው ነው የምትፈልገው። ሰው አንተ ላይ ጫና እንዳያረግብህ ከቨር ነው የምትጠቀመው ሁሉ ጊዜ ለመሸሽ፣ ሁሌ ራስን ለማስመለጥ መሮጥ። ግን እውነትም ካለሽ እውነትሽን ይዘሽ ቀጥይ ኑሮሽን። አለቀ በቃ። መልካም ጊዜ ለመወቀስ ግን ደስ ይላል። አዎ መልካም ጊዜ ይሆንልናል። በቃ ምን ትሰራለህ እዚህ ሄዳ? ምን አለ ነገሩን እንኳን ከምታስቢ መልካም ነገሩን የምታስቢ። እንዴት ላስብ? መልካም ነገር ራስህን ከቨር እያረክ ሾው እያደረክ